አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። በሥራ ለሚያምን እንደ ደሞዝ ዕዳ ነው እንጂ እንደ ጸጋ አይደለም። ነገር ግን ኃጢአተኛውን በሚያጸድቅ በኢየሱስ ስም ለሚያምን እምነቱ ጽድቅ ሆኖ ይቆጠርለታል። አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው፣ ከሕግ በፊት በእምነት ብቻ ጸድቀዋልና። ሕግ የመጣው እምነታችንን ለማጠንከር ነው። ኃጢአት በኢየሱስ ስም በማመን ተሰረይቶልናል። በእምነት ያገኘነው ጽድቅ ሕግ መስራት ምልክት ነው እንጂ በሕግ አንጸድቅም። ሕግ እንደ ማህተም ምልክታችን ነው። በእግዚአብሔር ያገኘነው ወይንም ከእግዚአብሔር ያገኘነው ጽድቅ ተገርዘን ወይንም ሕግን በመጠበቅ ውስጥ አይደለም። ሕግን የምንጠብቀው ጽድቃችንን ካገኘን በኋላ። የአብርሃም ዘር ነን የምንባለው የአብርሃምን እምነት ፍለጋ ስንከተል ብቻ ነው። አብርሃም የተስፋው ቃል ወራሽ የሆነው በእምነት ጽድቅ ነው እንጂ በሕግ አይደለም። አብርሃም ምንም በሌለበት ሙት በሆነው ነገር እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ስለዚህ የተስፋው ቃል እንዲጸና በእምነት ብቻ እንድናለን። ተስፋን ይዘን ማመን አለብን። በማመን እንበርታ እንጂ ባለማመን ምክንያት የእግዚአብሔርን የተስፋ ቃል አንጠራጠር። ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን በእኛ እምነታችን ጽድቅ ሆኖ ይቆጠርልን ዘንድ የእግዚአብሔር ጽድቅ በኢየሱስ ስም ላመንነው ለእኛ ተገለጠ።